ዛሬ ስለ አውቶማቲክ ሌቭል ስያሜዎቹና መጠቀማቸው ጋርና እንዴት ሴትአፕ እንደምናደርገው ያለን ሶስት ኮምፖነንቶች አሉ የምንጠቀምበት። መጀመሪያው ሌቭሊንግ ማሽናችን ነው፣ ሌቭሊንግ ማሽን ነው። ሁለተኛው ደግሞ ትራይፖዳችን ሲሆን፣ ሶስተኛው ደግሞ ሪዲንግ የምናደርግበት ሜትራችን። ይሄ ሜትራችን ስታፋ ይባላል ወይም ስታፍ ይባላል። ሶስት ኮምፖነንቶች አሉ። ከዚህ በመቀጠል እንዴት ሴትአፕ እንደምናደርግ እናያለን። መጀመሪያ ትራይፖዳችንን እንደምትመለከቱት ሶስት እግሮች አሉት ትራይፖዳችንን መዘርጋት እንጀምራለን። እዚች ጋር ማሰሪያ አለችን። እሱን ማሰሪያችንን እንሰጣለን። ትራይፖዳችንን እንደዚህ በምትመለከቱት መልኩ እናስራለን። አብሶ እነዚህኛው ማጥበቂያና ማላያዎቹ እንዳይንቀሳቀስብንና በኋላ ውሃልካችን እንዲያወጡ ስለሚጠቅም በደንብ መታሰር መቻል አለበት። በኋላ ላይ ውሃ ልኳ አልገባ እንዳይረድ በቻልን አቅም ትራይፖዳችን ላይ በደንብ የእግሩ እንዲባይን አይተን ብናስቀምጠው ቶሎ ውሃ ልካችን እንዲገባልን ያደርግልናል። ቀጣይ ሌቭላችን ማሽናችንን የምናስቀምጥ ይሆናል። እዚች ጋር የትራይፖዳችንና ሌቭላችን የምታስር ብሎናለች። በሱ አማካኝነት መሀል ላይ ሴንተር አድርገን ሌቭል ማሽናችንን እናስራለን ማለት ነው። ሌቭል ማሽናችን ያው አሁን ውሃ ልካችንን እያስገባን ነው። ውሃ ልካችን በዚህ በምትመለከቱት ሁኔታ ገብቷል። የላይኛዋም ውሃ ልክ እዚህ ጋር የምትታየን ውሃ ልክም በቆንጆ ሁኔታ ገብታለች። የታችኛዋም ውሃ ልክ አሪፍ ውሃ ልክ ሆኖ ገብቶልናል። እዚህ ሌቭሊንግ ማሽን ላይ ለምሳሌ ወደ ጎን አድርገን ለማሽከርከር ብንፈልግ እቺኛዋን አጀስትመንት ወደ ጎን እያደረግን በዚህኛው እና በዚህኛው ከፈለግን ደግሞ በዚህኛው ማስተካከል እንችላለን። ሌላኛው ውሃ ልኩ አልገባ ብሎ ሲያስቸግረን ትንሽ በዚህኛው አጀስትመንት ማድረግ እንችላለን። የእይታ ላይ ደብዘዝ ብሎ የሚታየን ከሆነ ደግሞ በዚህኛው ክላሪፋይ አድርገን በደንብ እንዲታየን በዚህኛው መጠቀም እንችላለን ማለት ነው። ስለዚህ አሁን ቀጣይ ስቴፓችን የሚሆነው ምንድነው? እንዴት ሪዲንግ እንወስዳለን የሚለውን ነገር አብረን እናያለን። ሪዲንግ የምንወስደው በስታፋችን አማካኝነት ነው። ይሄኛው በደንብ መጠቀሙ እዚህ ጋር ማረጋገጥ ይኖርብናል። ለምሳሌ አሁን በኋላ ሪዲንጋችንን እንወስዳለን። ስታፋችንን እንደምትመለከቱት ስታፋችን እዛ ጋር ሰው ይዞልን ቆሟል። እዚህ ጋር ደግሞ አሁን ሪዲንጋችንን የምናነብ ይሆናል። ሪዲንጋችን ላይ ያለን። ስለዚህ እኛ የምንፈልገው መሀል ላይ ባለው ነው ሪዲንጋችንን የምንወስደውና ስለዚህ አሁን ይሄ ሜትራችን ስንት ይሆናል? 1 ሜትር 101 ከ8 ሚሊ አካባቢ ሪዲንጋችንን አንብበናል። ይሄንን ውሃ ልክ አሁን ወደ ሌላ ቦታ መውሰድ ብንፈልግ ወደ ምንፈልግበት ጊዜ ቦታ መውሰድ እንችላለን። ይሄንን ቅድም አሁን 101 ከ7 ሚሊ ከፍ በደንብ ከፍ አሁንም ከፍ ትንሽ ዝቅ ከፍ ትንሽ በቃ ያን በምንመለከተው ሁኔታ እዛ ጋር ያየነውን ውሃ ልክ ወስደናል ማለት ነው። በእንደዚህ አይነት ሁኔታ ሪዲንጋችንን ውሃ ልካችንን እንወስዳለን።